የፍልስጤም ሕዝብ ለዓመታት በእሳትና በባሩድ ውስጥ የኖረ ከበባና መከራ ያልበገረው የትግል ተምሳሌት ነው። ማለዳውን በውጊያ ምሽቱን በጽናት የሚያሳልፈው ይህ ሕዝብ ሕይወቱ ራሱ ትልቅ የጦር ሜዳ ሆኖ ቆይቷል። ይህ የመከራ ኑሮ ግን አንገታቸውን እንዲደፉ ሳይሆን እንደ ብረት ጠንክረው የዛሬውን ማንነታቸውን እንዲመሰርቱ ሰበብ ሆኗቸዋል። ዛሬ ደግሞ በፍርስራሽ መሃል አዲስ አስደናቂ ታሪክ እየጻፉ ነው። እነሆ በዚያ የጦር አውድማ ላይ የሰርግ ምንጣፍ ተነጥፎ በርካታ ሙሽሮች በክብር ሲራመዱ ዓለም ተመልክቷል። ቤታቸው ቢፈርስም ተስፋቸው ግን እንደማይናወጥ፣ ሞት በዙሪያቸው እያለ ለሕይወትና ለፍቅር ክብር በመስጠት ሞትን በሕይወት የመርታት ጥበብን በተግባር አሳይተዋል። ይህ የጋራ ሰርግ ጠላት ያቀደላቸውን የማጥፋት ዓላማ የሚገዳደር ታላቅ የድል ዜማ ነው። ባህላዊ ልብሳቸውን ለብሰው ባንዲራቸውን እያውለበለቡ ትዳር መመስረታቸው ዘራቸውን ለማስቀጠልና ምድራቸውን ላለመልቀቅ የገቡት ቃል ኪዳን ነው። እነርሱ በዚህ ተግባራቸው እንኖራለን፣ እንበዛለን፣ ፈጽሞ አንጠፋም የሚል ሕያው መልእክት ለጠላት አስተላልፈውበታል። በመጨረሻም ይህ በስቃይ ውስጥ የታየው የደስታ ብርሃን ለነገው ነጻነት ማርሽ ቀያሪ ነው። በጀግንነት የሚኖሩት እነዚህ ጥንዶች ትዳራቸው የሰላም የፍቅርና የበረከት እንዲሆንላቸው እንመኛለን።